ሲመጣ በውስጣዊም ሆነ በውጫዊ ሁኔታዎች ምክንያት ለተለያዩ በሽታዎች ተጋላጭ ይሆናል። አረጋዊነት ማለት ነው በሂደት የሚመጣ ነው። ባረጀን ቁጥር የበሽታ መከላከል አቅማችን እየደከመ ሲሄድ ለተለያዩ በሽታዎች ሊጋለጡ ይችላሉ አረጋውያን ነው። ስለዚህ አረጋውያን ለማለት የተለያየ ሀሳብ አለ ነው። የተለያየ ሀሳብ አለ። እናንተ አረጋውያን ምን ማለት ነው? በእናንተ አረጋውያን ማለት አንድ ሰው አረጋውያን ማለት አቅመ ደካማ ጎበዝ። አንድ ሰው ሌላ አረጋውያን በእድሜ የገፋ ሰው ሌላ ሰው አረጋውያን ማለት በአስተሳሰባቸው በሰደደው ወደ ትልቅነት የሚመጡና በእድሜያቸው ገፍተው በተለያዩ ስራዎች መብቃታቸው ማለት ከስራቸው ከኖርማል ስራቸው የተወገዙ ወርደው የስራ ያቆሙ ወደ ስራ ማቆም ይሄድ ማለት ነው። እሺ አረጋውያን ማለት ሁላችሁም ያላችሁትን ያካትታል፣ ግን በይበልጥ አቅመ ደካማ ማለት አይደለም፣ ስራ ያቆሙ ማለት አይደለም። አረጋውያን ማለት ምን ማለት ነው? እሱ እንዳለው የእድሜ ጠገብ የልምዶቻችን ምንድናቸው? መሰረት ሶርስ ወይንም ደግሞ ምንጭ የእያንዳንዳችን ተሞክሮ ምንጭ ናቸው። አባቴ እናቴ ማለት ነው አረጋውያን ማለት አይደል? 60 እና ከ60 በላይ። ስለዚህ አረጋውያን ነው ይሄ ሰው ብለን የምንለየው በሶስት መንገድ ነው። አንደኛ በቆይታ ዘመኑ አረጋውያን ማለት ምክንያቱም አንድ ሰው ስለሸበተ አረጋውያን ነው እንዴ? እኔም ሽበት ላወጣ ነው። አንድ ሰው ስለደከመ አረጋውያን ነው እንዴ? በቆይታ ዘመኑ ክሮኖሎጂካል ኤጅ ይባላል። የመስራት አቅም ምክንያቱም ሮል ቼንጅ ይሆናል። እንደ ወጣት ላይ ሰሩ ይችላል። ቅድም አረጋውያን ማለት ምንድን ያልነው ከስራ የተገለሉ ማለት አይደለም፣ ግን ሮላቸው ወይም ስራቸው ይቀየራል እንጂ ስቲል ልጅ ይጠብቃሉ አይደል? ከብቶች ያሰማራሉ፣ እስከሚሞቱ ድረስ ሊመክሩ ይችላሉ። የሆነ የሚሰሩት እንዳቅማቸው የሚሰሩ ይችላል። እኔና ሰው እኩል ይሰራል እንደዚያ ማለት ነው። እኩል እንዳለ እንደዚያ ማለት ነው። የመስራት አቅም ሮል ይቀይራል። የጡረታ ዘመን 60 እና ከ60 በላይ ብለናል። በሶስት ዋና ብለናል። ተግባብተናል። እስከዚያ ድረስ የእነሱ አስተዋጽኦ በደንብ በህብረተሰቡ ውስጥ እውቅና ተሰጥቶታል። አስተዋጽኦ አላቸው አረጋውያኑ። አስተዋጽኦአቸው ግን እኛ እናውቀዋለን። ቅድም እንዳልነው አቅመ ደካሞች፣ ቅድም እንዳልነው የማይሰሩ የተገለሉ የዚህ አይነት ግንዛቤ ነው ወይ ያለን? ወይንስ እስቲል የሰው ልጅ እስከሚሞት ድረስ ይሰራል ወይ ያቅሙ ስራ ተሰጥቷል የሚለው ግንዛቤ የጋራ ማድረግ ይጠበቅብናል። አረጋውያን ለምሳሌ ይጸልያሉ። ስራቸውን አይፋል ይጸልያሉ። ለማን ይጸልያሉ? ለአገር፣ ለወገን፣ ለቤተሰብ፣ ለጤና፣ ለስኬት፣ ለሰላም፣ ለወቅቶች መፈራረቅ፣ ለአዝርዕት ይጸልያሉ። ይህ ስራ አይደለም? ስራ አይደለም? አረጋውያን ይሰራሉ። በአረጋውያን ህይወት ላይ ትኩረት የሚሹ ሁኔታዎች የመኖሪያ ቤታቸው አቀማመጥ፣ ለምሳሌ ግቢው ይሄ የከብቶች ርጋት ድንጋይ ጮረቃ ምናምን ሊሄድበት ተብሎ አይነ ስውር አረጋውያን ይኖራሉ። ግን ግቢው ምቹ አይደለም። ወቅት ሲያደርጉ ወጣ ስትሉ ሲቲ ቦይስ ላካበት ትችላላችሁ። የደብረ ብርሃን ነዋሪ ሆናችሁ
ግን ወጣ ወደ ገጠር ስትሉ እኔ ገጠር ላይ ስለሆንኩ ነው እንቅፋት ይመታቸዋል። ምቹ አይደለም ከሽንት ቤት ወደ እንትን ሲሄዱ። ስለዚህ እነዚህ ነገሮች ምንድነው የአረጋውያን ምቹ ያልሆኑ ሁኔታዎች ስለዚህ አረጋውያን ማለት ለእኛ ምንድን ናቸው? የልምዶቻችን ተሞክሮዎች ናቸው ማለት ነው። የልምዶቻችን ምንጭ ናቸው ማለት ነው። ተንቀሳቃሽ ምንድን ናቸው? ሙዚየም ናቸው። ለምሳሌ ለአንድ ሐውልት ሙዚየም አለ የሚደረገውን ያህል ጥበቃ ለተንቀሳቃሽ ሙዚየም ደግሞ ጥበቃ ብናደርግለት፣ እንክብካቤ ብናደርግለት የተሻለ ከሐውልቱ ይልቅ እየተንቀሳቀሱ ከቦታ ወደ ቦታ ምን ያደርጉልናል? እንግዲህ ቴክኖሎጂ ያኛው ለካ ዳይሬክት ነው የሚለውና ምን አይተናል? አረጋውያን የሚባለው በቆይታ ዘመን ከመስራት አቅማቸው የጡረታ ዘመን በሶስቱ ከፍለን ይህ ዓለም አቀፍ ስምምነት ሀገራችንም የተስማማችበት ነው ማለት ነው። አረጋውያን ምን ይሰራሉ አለን? ይጸልዩ ይሉናል። የአቅማቸው ስራ ቢሰጣቸው ይሰራሉ የሚል እንትን ያለው የመኖሪያ ቤታቸው የሕክምና ሂደት ከህብረተሰቡ ጋር ያላቸው ግንኙነት መሸርሸር፣ የአረጋውያን የአመጋገብ ስርዓት፣ የደህንነት ስጋቶች፣ የኃላፊነት ሸክም። ለምሳሌ ኃላፊነት ሸክም ስንል አረጋውያን እናቶች፣ አረጋውያን የቤት ኃላፊነት አለባቸው፣ ይሰጋሉ። ማን ነው የሚሰጋው? ከእኔና ከአረጋውያን ይሰጋሉ። ቆይ እኔ የለም በኋላ አባት አስብለት ውሻ እንዳይነክስ እንደዚህ የሆነ ስጋት ብቻ ውስጣቸው ከወጣቱ ከሌላው አካል ይልቅ አረጋውያን የበሰሉ ወገኖቻችን ይሰጋሉ። እንደገና የደህንነት ስጋት አለባቸው። ለምሳሌ ወድቃለሁ፣ እታመማለሁ፣ እሞታለሁ፣ ከማህበረሰቡ ጋር ደግሞ ይገለላሉ። ሮላቸው ቼንጅ የእድር አማካሪ ሲሆኑ፣ አስታራቂ ሲሆኑ፣ አልጋ ሲይዙ ግን ያኛው ይቀራታል። ሮሉ ቼንጅ ይሆናል። ቼንጅ ሲሆን ምን ይሆናሉ ማለት ነው? አረጋውያን ፊዚካሊ መሄድ ያቀታቸዋል። ኢኮኖሚካሊ፣ ሶሻሊ፣ ሳይኮሎጂካሊ ኢቭን የመረጃ እጥረት አረጋውያኑ ለምሳሌ አፕዴት የሆነ እየተከታተላችሁ ነው፣ ከኋላ አይታይም። ኢንተረስትድ አላደረገውም እንትኑ የመብራት የቴክኖሎጂ እንግዲህ ብዙ ጊዜ ቴክኖሎጂን አመልክተኛል። ለምሳሌ የአልጋ ቁራኛ መሆን እዚህ ላይ እንደምታዩት አይታይም። እንዴት ሽሪንክ እንደሚያደርግ ሰውነታችን የጤና ባለሙያዎች አሉ። ፍሮም ቪክትሪስ ደም ለምሳሌ ትረጫለች፣ ሰውነታችን በሙሉ ይዳረሳል። በምን አማካኝነት ትረጫለች? በልባችን አማካኝነት። የተረጨው ደም ደግሞ ወደ ልብ መመለስ አለበት። ከዚህ ከኤክስትሪሚቲቭስ ከጣቶቻችን ከታች ምናምን በምን አማካኝነት ነው የሚመለሰው? ቬኑ ምንድነው? መንገድ ነው። ሲሄድ ግን ልብ ምንድነች? በፎርስ ነው። ምን ፎርስ አለ ሲመለስ? ቬኑ እኮ ሮድ ነው። ፎርስ ግን አለ። ፎርሱ ምን ይመስላችኋል? እንቅስቃሴ ነው። ሰዎች ካልተንቀሳቀሱ ብለድ ሰርኩላቸው የደም ዝውውር ፑር ይሆናል። የምግብ መፈጨት ፑር ይሆናል። የአልጋ ቁራኛ እንሆናለን። ቆስላል ሰውነታችን። ከዛ የባሰ ወዴት ይሄዳል? በሕክምና ሪቨርስ ወደማይሆንበት መንገድ ይሄዳል። የእኛን ድጋፍ ይጠይቃሉ። የአልጋ ቁራኞች ምን ማድረግ? መሳጅ ማድረግ፣ ማንቀሳቀስ፣ ማገላበጥ፣ ፀሐይ ላይ ማውጣት፣
እየሰማችሁ ነው? በቀይር እየጻፋችሁ ነው? እዛ ጋር እንቅልፍ የያዘዋል። እዚህ ጋር እሱን ነው። ለምሳሌ የኑሯቸውን ይሄ ከጭሱ ጋር ከከብቶቹ ጋር እንደሚኖሩ አልጋ ቁራኛነት ምን እንደሚመስል አጥንታቸው እንደዚህ ተጣሞ ጅማታችን ምናምን አልጋ ላይ ለምሳሌ ተኮስ አደረገኝ ራስ ምታት ያዘኝ ብለን አንድ ቀን ትተኛለህ፣ 2 ቀን ትተኛለህ። እየባሰ ይመጣና ሐኪም ቤት እንኳን ብንመለስ እንዲህ ያለ ነገር ይቃላል አይቃልም። አረጋውያን ላይ ያየ ነው ይሄ ነው። ደግሞ ያለ ቁርበት ነው መኝታው ቁርበት ነው። አገር ቤት ስትወጡ እኔ የአረጋውያንን ነገር የአገር ቤት ከሆናችሁ ችግር የለም ታውቋቸው፣ አካባቢያችሁን ታውቋችሁ ካላችሁ ችግር የለውም። ግን ከሌላችሁ እንዴት አድርጌ ወደ ውስጣችሁ ያለውን ችግር እንዴት አድርጌ ወደ ውስጣችሁ እንደማስገባ አላውቅም። እስከዛ ድረስ ነው። በጣም ከባድ ነው።